ውስጥ ግልገሎችን ለብቻቸው ትቶ መሄድ ማለት ለጠላት የግብዣ ቡፌን እንደማሰናዳት ነው። ራትል ስኔክ በመባል የሚጠራው አደገኛ እባብም ይህን አጋጣሚ እየተጠባበቀ ስለነበር የበረሃ ድመቷ ግልገሎች ወዳሉበት ጉሬ ይሳባል። ደቦሎቹም ተጠጋግተው በመሰብሰብ ከጸጉሯ ልውጡ ፍራቻ የተነሳ ይንቀጠቀጣሉ። እባቡ በአንድ ንክሻ አንዷን ግልገል ጸጥ ያረጋታል። በመቀጠልም በድኗን መጎተት ሲጀምር እናት የበረሃ ድመቷ ከየት መጣች ሳይባል እባቡ ላይ ጥቃት ተከፍትበታለች። ከዚያም የሞተችው ግልገሏ ጠረን ጅቦችን እንዳይጠራባት በሚል ከጎሬዋ ዘወር ታደርጓለች። በዚህ ሀፍታም እባቡ በዝግታና በማመዛዘን በድጋሚ ወደ ተቀሩት ሁለት ግልገሎች መመለስ ይጀምራል። እናትየውም ተመልሳ መጥታ በጎሬውና በእባቡ መካከል በመግባት ጥቃቱን ትገተዋለች። አሁን የጎሬው ብቸኛ ዘብ እሷና እሷ ብቻ ናት። ስለዚህም እያንዳንዱን እርምጃዋን በመመተር ከብርሃን በተስተካከለ ፍጥነት እባቡን ማጥቃቷን ትገፋበታለች። ሰውነቷም እንደ ትላልቆቹ ዝርያዎቿ መተጣጠፉን ይያያዘዋል። ራሳቸውን መከላከል የማይችሉትና የደህንነታቸው ጉዳይ ሙሉ በሙሉ በእናታቸው የፍልሚያ ክህሎት ላይ የተመካው ግልገሎችም ተጠጋግተው ፍልሚያውን ይኮመኩማሉ። እባቡ ጭንቅላቱን ከፍ አድርጎ ከግራ ወደ ቀኝ በማንቀሳቀስ የበረሃ ድመቷን የሚያጠቃበትን ክፍተት ይፈላልጋል። ባላጋራዎቹ እርስ በርስ ያላቸውን አቅም እየተለካኩ ይገኛሉ። ራትል ስኔክ የሚባሉት የእባብ ዝርያዎች አድብተው የሚያድኑ ሲሆን መርዛቸው በጣም ኃይለኛና ገዳይ ከመሆኑም ባለፈ ታዳኛቸውን ፓራላይዝ የማድረግ አቅም አለው። በተጨማሪም በስውር መንቀሳቀሳቸውና ኢላማቸውን የጠበቁ ጥቃቶችን ማድረጋቸው በበረሃ ውስጥ ከሚገኙ ውጤታማ አዳኞች ግንባር ተርታ ያሰልፋቸዋል። የድመቷን መበርታት ያየው እባብም በአሸዋማው ምድር ላይ የሽሽት ጉዞውን ይጀምራል። በሕይወት ለመቆየት ያለው ብቸኛ አማራጭ ፍጥነቱ ቢሆንም ግን ለግልገሏ ደም ፍትህን የምትሻው እናት በጥርሶቿ ዘንጥላው ነፍሷን እስክታረካ ድረስ አባሮሹን ትቀጥልበታለች። ከደረሰችበት በኋላ አይኖቿን ከጠላቷ ላይ ሳትነቅል እያንዳንዱን ርቀታቸውን በመመተር የገባ ወጣ ጥቃቷን ትገፋበታለች። በአንጻሩ እባቡ አንድ ኢላማውን የጠበቀ ንክሻ ጭንቅላቷ ላይ ቢያሳርፍ ነገሮች ያበቃሉ። ስለዚህም በብርሃን ፍጥነት አፉን ከፍቶ ጥርሶቹን በማቅጠጥ ጉሮሮዋ ላይ ያነጣጠሩ ጥቃቶችን ለማድረስ ይጥራል። በዚህ የተነሳም ፍልሚያው እየተጠናከረና ይበልጥ አደገኛ እየሆነ ስለሄደ የሁለቱም ወገን እያንዳንዱ እንቅስቃሴ በሕይወት ለመቀጠል የሚደረግ ትንቅንቅ ይሆናል። በደመነፍሳዊ ቁጣ እየተነዱ ያሉት ተፋላሚዎችም ፍልሚያውን ለመግታት አሻፈረን ይላሉ። የበረሃ ድመቷ የሚሰነዘርባትን ጥቃት በፍጥነትና በጥንካሬ መመከት በመቻሏ የእባቡ ሙከራ ሳይሳካ ይቀራል። በሕይወት እየኖረች ያለችውና መፋለሟን የገፋችበት የደቦሎቿን ደህንነት ለማረጋገጥ ነው። ከድመቷ ቡጭራ የተነሳ ክፉኛ የቆሰለው እባብም በሕመም ውስጥ ሆኖ መፋለሙን ለመቀጠል ቢሞክርም ግን ያለማቋረጥ የጥቃት ውርጅብኟን ታዘንብበታለች። ከዚያም የመጨረሻ ኃያል የሆነ ጥቃትን በመሰንዘር ጠንካራው ጠላቷ ላይ ጥርሶቿን ሰንቅራበት ከወዲያ ወዲህ እንደ አንዳች ነገር ተወዘውዘዋለች። በመሪር ቁጣ ተሞልታ ያጠቃችው እባብም ላይመለስ እስከ ወዲያኛው የሞት ፍርዱን ተቀብሎ ይሄዳል። ሆኖም ደመላሿ እባቡ ሙሉ በሙሉ መሞቱን ለማረጋገጥ በሚል ጭንቅላቱን በመቀረጣጠፍ ከተመገበችው በኋላ ልጆቿን ለማጥባት የሚሆን የጡት ወተቷ ግብዓት ታደርጓለች። በመጨረሻም ቂም በቀሏንም ተወጥታ እግረ መንገዷን ምግቧን ያገኘችው እናት
በአንድ ድንጋይ ሁለት ወፍን ለማሳካት ትበቃለች።